የአሜሪካ ቪዛ ለማግኘት አስበዋል? እንግዲያውስ ይህ ቪዲዮ ደርሶ ነው። አሜሪካን ስቴት ዲፓርትመንት በወጣው አዲስ መመሪያ መሰረት ከሚያዝያ 2 2026 ወይም ኤፕሪል 2026 ጀምሮ ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ $15,000 የሚደርስ የገንዘብ መያዣ ወይም ቦንድ እንዲያስይዙ ሊጠየቁ ነው። ይህ አዲስ መመሪያ ማንን ይመለከታል? ገንዘቡንስ እንዴት ማስያዝ ይቻላል? በኋላስ ተመላሽ ይደረጋል? በእነዚህና ሌሎች ጉዳዮች ዝርዝር ላይ እንወያያለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የሐሴት ዩቲዩብ ቻናል ተከታታዮች፣ ዛሬ ለኢትዮጵያውያን ተጓዦች እጅግ አስፈላጊና አሳሳቢ ስለሆነ የአሜሪካ ቪዛ አዲስ መመሪያን በዝርዝር እንነጋገራለን። ከሚያዝያ 2 ቀን ወይም ኤፕሪል 2 2026 ጀምሮ አሜሪካ ለመሄድ ቪዛ የምታመለክቱ ኢትዮጵያውያን እስከ $15,000 የሚደርስ የገንዘብ መያዣ ወይም ቪዛ ቦንድ እንድታስይዙ ልትጠየቁ ትችላላችሁ። የቪዛ ቦንድ ምንድን ነው? የቪዛ ቦንድ ማለት አንድ ሰው ወደ አሜሪካ ገብቶ በቪዛው በተፈቀደለት ጊዜ ውስጥ ተመልሶ እንዲመጣ ማረጋገጫ የሚሆን ተመላሽ የገንዘብ መያዣ ነው። ይህ መመሪያ በዋነኝነት የሚያተኩረው በቢ1 ወይም ለንግድ እና በቢ2 ለቱሪዝም ወይም ለጉብኝት ቪዛ አመልካቾች ላይ ነው። የአሜሪካ መንግስት ይህንን ያደረገው ቪዛ ተሰጥቷቸው አሜሪካ ከገቡ በኋላ ሳይመለሱ የሚቀሩ ወይም ቪዛ ኦቨርስቴ ሰዎችን ቁጥር ለመቀነስ ነው። ቪዛ ቦንድ አዲስ ነገር አይደለም። ነገር ግን አሁን በ2026 ኢትዮጵያ በዚህ ዝርዝር ውስጥ መካተቷ ትልቅ ዜና ያደርገዋል። ይህ ቦንድ እንደ ዋስትና የሚያገለግል ሲሆን ዓላማውም ሰዎች በቱሪስት ቪዛ ሄደው እዛው እንዳይቀሩ ወይም ኦቨርስቴ ለመከላከል ነው። በስራን ወይም በትምህርት ቪዛ ለሚሄዱ ሰዎች እስካሁን መመሪያው አልወጣም። ክፍያው ምን ያህል ነው? ማንንስ ይመለከታል? ክፍያው እንደ አመልካቹ ሁኔታና እንደ ቆንስላው መኮንን ውሳኔ ይለያያል። $5,000፣ $10,000 ወይም $15,000 ሊሆን ይችላል። ይህ ክፍያ ለሁሉም ሰው ግዴታ ላይሆን ይችላል። የቆንስላው መኮንን ግለሰቡ ወደ ሀገር ይመለሳል የሚል ጥርጣሬ ካደረበት ብቻ ይህንን ቦንድ ክፈል ብሎ ሊያዝ ይችላል። ብዙዎቹ የሚሳሳቱት ነገር ሁሉም ሰው $15,000 ይከፍላል ብለው ነው። ነገር ግን መጠኑ እንደ አመልካች ሁኔታ ይወሰናል ተብሏል። $5,000 ለቀላል ጥርጣሬዎች፣ $10,000 መካከለኛ ስጋት ካለ፣ $15,000 አመልካቹ ወደ ሀገር የመመለስ እድሉ ዝቅተኛ ነው ተብሎ ሲታሰብ። ለምሳሌ አንድ ወጣት ስራ የሌለው አመልካችና አንድ በቂ ንብረትና ቤተሰብ ያለው ሰው እኩል ቦንድ ላይጠየቅ ይችላል። ገንዘቡ እንዴት ይመለሳል? ብዙዎቻችሁ ገንዘቡ ይበላል ብላችሁ እንደምትጠይቁ አውቃለሁ። መልሱ አይበላም ነው። ይህ ክፍያ ሳይሆን መያዣ ነው። አንደኛ፣ ቪዛው ከተከለከለ የተያዛችሁት ገንዘብ ሙሉ በሙሉ ይመለሳል። ሁለተኛ፣ ቪዛው ተሰጥቷችሁ ሄዳችሁ በጊዜ ከተመለሳችሁ። አሜሪካ ገብታችሁ የቆይታ ጊዜያችሁ ሳያልቅ ወደ ኢትዮጵያ ከተመለሳችሁ ገንዘቡ በሙሉ ተመላሽ ይደረጋል። ሶስተኛ፣ ገንዘቡ የሚወረሰው መቼ ነው? የተፈቀደላችሁ ጊዜ አልፎ አሜሪካ ውስጥ ከቀራችሁ ወይም በቪዛው ሕግ ያልተፈቀደ ስራ ከሰራችሁ ያስያዛችሁት ገንዘብ ለመንግስት ገቢ ይሆናል ማለት ነው። ክፍያው እንዴት ይከፈላል? ክፍያው የሚፈጸመው በቆንስላ ውስጥ ሳይሆን በኢንተርኔት አማካኝነት በpay.gov ድረገጽ ላይ ነው። ይህም የምታደርጉት ቪዛችሁ ከመጽደቁ በፊት መኮንኑ ቦንድ ያስፈልጋል ካላችሁ በኋላ ነው። ተመላሽ የሚሆንበት መንገድ ይህ በጣም ወሳኝ ነጥብ ነው። ቪዛችሁ ተጠናቆ ወደ ኢትዮጵያ ስትመለሱ የአሜሪካ የድንበር ጥበቃ ወይም CBP መውጣታችሁን ይመዘግባል። ያኔ በ60 ቀን ውስጥ ገንዘቡ ወደ ከፈላችሁበት አካውንት በራሱ ይመለሳል። መስጠንቀቂያ፣ አሜሪካ ገብታችሁ አንድም ቀን እንኳን ብታሳልፉ ወይም ህገወጥ ስራ ስትሰሩ ያኔ ያስያዛችሁት $15,000 በአሁኑ ምንዛሬ ከ1.5 ሚሊዮን ብር በላይ ለመንግስት ገቢ ይሆናል ማለት ነው። ውሳኔ ለብዙ ኢትዮጵያውያን ከባድ ሊሆን ይችላል። በተለይም ለዘመድ ጥየቃ ወይም ለሕክምና መሄድ ለሚፈልጉ ሰዎች ይህን ያህል ከፍተኛ ገንዘብ በዶላር ማስያዝ ፈታኝ ነው። በተጨማሪም በቅርቡ አሜሪካ በኢትዮጵያ ላይ ያሳለፈቻቸው ሌሎች ውሳኔዎች አሉ። ለምሳሌ ከጥር 2026 ጀምሮ አንድ ስደተኛ ወይም ኢሚግራንት ቪዛዎች ላይ ገደብ ተጥሏል። ሁለተኛ፣ ቴምፖራሪ ፕሮቴክትድ ስታተስ መብትም እስከ ሐምሌ 2026 ድረስ ብቻ እንዲቆይ ተወስኗል። ይህ የሚያሳየው የአሁን የአሜሪካ አስተዳደር የኢሚግሬሽን ህጎችን እያከረረ መሆኑ ነው። ስለዚህም ለቪዛ ቃለ መጠየቅ ስትሄዱ ወደ ሀገራችሁ እንደምትመለሱ የሚያሳዩ ጠንካራ ማስረጃዎችን
ለምሳሌ የስራ ደብዳቤ እና የንብረት ማስረጃዎችን መያዝ በጣም አስፈላጊ ነው። ይህ ውሳኔ የመጣው በ2026 የአሜሪካ መንግስት ጥብቅ የኢሚግሬሽን ቁጥጥርን እያደረገ ባለበት ወቅት ነው። ኢትዮጵያ በዚህ ዝርዝር ውስጥ የተካተተችው ባለፉት ዓመታት ቪዛ ወስደው ሳይመለሱ የቀሩ ኢትዮጵያውያን ቁጥር ከፍተኛ በመሆኑ ነው። ይህ ቦንድ ብቻ ሳይሆን የኢሚግሬሽን ቪዛዎች ላይም አዳዲስ ህጎችን እየተመለከትን ይገኛል። ማሪም ከሚነሱ ጥያቄዎች ውስጥ ገንዘቡን በብር መክፈል ይቻላል ወይ ሲሆን እሱም አይቻልም፣ በዶላር መሆን አለበት። ሌላኛው ደግሞ ቪዛ ከተከለከልንስ ገንዘባችንን እናጣለን የሚል ስጋት ሊኖር ይችላል። እሱም ቪዛው ካልተሰጠ ቦንዱ ወዲያው ይመለሳል። የመመሪያ ቋሚ ነው የሚለውም ጥያቄ ሌላኛው ሲሆን ለጊዜው እንደ ሙከራ ነው የተጀመረው፣ ነገር ግን ውጤታማ ከሆነ ሊቀጥል እንደሚችል አስገንዝበዋል። እንግዲህ የአዲሱ የቪዛ ቦንድ መምሪያ ይህን ይመስላል። ለእናንተስ በዚህ ውሳኔ ላይ ምን ትላላችሁ? ፍትሃዊ ነው ወይስ ኢትዮጵያ ላይ ጫና ይፈጥራል? ሀሳባችሁን ኮሜንት ላይ አስቀምጡልን። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊ መረጃዎችን ተከታተሉ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩ።